ሴት የላከው ሞት አይፈራም ይላል የሀገሬ ሰው። ይኸው በመጨረሻ አብርሽ እንደዚህ ፌንት ነቀለ። በጣም እኮ ነው የሚገርመው። ዶክመንትም ቢሆን እኮ በጸባይ መቀበል ትችላለች። ጎረምሳ ይዛ መሄድ ብቻ አይደለም። ረግብ ሩታ ግን ምን እየሆነች ነው? የምር በጣም ጥሩ ልጅ ነበረች። ግን እኮ ምን ሆና ነው አሁን? ምን ያረጋታል? የእሱን ልጅ ነው በወዷ የያዘችው። ልጁ ሳትይዝ ብትሄድ ኖሮ ምን ያረጋታል? ጀስት ወይ በሩ ላይ ቢቆምስ? ውስጥ ሳይገባም እኮ መጠበቅ ይችላል። አሁን እንግዲህ አብርሽ ምን እንደሆነ አይታወቅም። በጣም ያሳዝናል በእውነት። ይቅርታ ጠየቀሽ፣ ብዙ ነገር አረገ፣ አልሰማም አልሽ። አንድ ሴት ከአንድ ወንድ ጋር ስትለያይ እንዴት ነው ወንድን ቤት ይዛ የምትመጣው? ወንድን እዚህ ጋር የሚሰማው ነገር አለ እኮ። አሁን ብታለቅሽ ምን ዋጋ አለው? አስመሳይ ነሽ ሩታ። በእውነት እኔ በጣም አከብርሽ፣ ወድሽ ነበረ። ጥሩ ልጅ ነበርሽ። ምን ሆነሽ ነው ግን? የፍቅር ሰው ነበርሽ። ጥሩ አላረግሽም። በጣም ምንም ጥሩ አላረግሽም። አሁን እንግዲህ ይሄ ልጅ ምን እንደሆነ የቱ ጋር እንደተመታ ማንም አያውቅም። ምስኪን አብርሽ ጥፋተኛ ነሽ ሩታ። አሁን አታልቅሺ፣ አታንገበግቢ። ወይ ቆርጠሽ አትቆርጪ፣ ወይ ታርቀሽ አትታረቂ። ግራ ይገባሽ። ይሄ ወረቀት ነው። ጦስሽን ይዞ ሂድ። የሚገርም እኮ ነው ጋይስ። እኔ አሁን ለምንድን ነው የምናደደው? በጣም እየተናደድኩ ነው እኔ ለነሱ ማለት ነው። ጉድ እኮ ነው። ወይኔ ምስኪን፣ ወይኔ አብርሽ። ምን ሆኖ ይሁን? በማርያም ምን ሆኖ ይሁን? በጣም ያሳዝናል በእውነት። ይሄ ካንቺ አይጠበቅም ሩታ። እንደዚህ ማድረግ አልነበረብሽም። ወንድ ይዘሽ መምጣት አልነበረብሽም። እኔ ምንም አላረግም። ራሱ ነው የወደቀው። እኔ ምንም ያደረኩት ነገር የለም። ስልክ ሄት ነው። እኔ አይደለሁም፣ ራሱ ነው የወደቀው። እኔ እኮ እንደዚህ እንድትሆኑ አይደለም እኮ ኤርሚ። በራሱ ነው እኮ እንደ ውጣ እያለኝ የገፈተረኝ ነው። ኧረ ታዩን ነገር አትጨቃጨቅ በእናትህ። አሁንም ወይ የሆነ ነገር ፍጠር ቢኒ። አንተ ሰማይ እኔ እንደዚህ እንድትሆን ፈልጌ አይደለም። ሰማይ ወይኔ ጉዴ። ኧረ ቢኒ የሆነ ነገር ፍጠር በእናትህ። ሰማይ እኔ እንደዛ እንድትሆን ፈልጌ አይደለም። ሰማይ እኔ አይነሳም። እኔ ምንም እንድትሆን አይደለም። ሰማይ አታብራው ወይ እሺ፣ ወይ ደውሉ። እሺ አጣ በእናትህ ቢኒ። አብራው እሺ ትራስ አድርግለት በእናትህ። ትንሽ ቀን አይነት ውሃ በእናትህ ተነስ፣ በእናትህ ተነስ። እኔ እንደዚህ እንድትሆን ፈልጌ አይደለም። ስማኝ በእናትህ። ወይኔ ጉዴ፣ ምንድን ነው ያደረኩት? እሺ ደውል፣ ሆስፒታል ደውል በእናትህ ቢኒ። ሆስፒታል ደውል። እሺ ደውል፣ የሆነ ቦታ ደውል፣ ለሆነ ሰው ደውል በእግዚአብሔር። ስማኝ፣ እኔ እንደዚህ እንድትሆን ፈልጌ አይደለም። ስማኝ፣ ተነስ። ሄርሚ ምንድን ነው የሆነው? ምኑን ነው የመታው? ሄርሚ ምንድን ነው የሆነው? ወይኔ ጉዴ በለው። ሄርሚ ምንድን ነው የሆነው? እኔ አላውቅም። ሩታ ልክ እንደገባሽ ማለት ነው ውጣ ብሎ ተከራከረኝ። ካልወጣ እያለኝ ነበረ ያንቺን መግባት ጠብቆ ማለት ነው። እኔ ደግሞ ምንም እንትን አላልኩም። እየተከታተልን ነበረ። እንደ አጋጣሚ ስገፋው ጠረጴዛው ይሁን ሶፋው መሬቱ ምን እንደመጣው አላውቅም። ብቻ ለምን ትንሽ አትታገስም? እኔ ምንም አላልኩትም። እሱ እኮ እየገፋኝ የነበረው ዝም ብለህ አትቆምም ነበር? ለምን አትታገስም? እኔ ማለት ቆምኩኝ። ካልወጣ እያለኝ ለአምስት ደቂቃ እኮ ነው። ይኸው ማምጣት የምፈልገውን እቃ እኮ አግኝቻለሁ። ለምን እንደዚህ ታደርጋለህ ኤርሚ? እሱ ሁሉ ተጠያቂ ግን እሱ ነው። እኔ ምን አላልኩም። ማድረባዝ ሆነ በእግዚአብሔር። እኔ ምን አላልኩም። ተከትለህ መጥተህ ሰውን ትገፋለች። ራሱ እኮ ነው የገፋኝ። አጋጣሚ የተፈጠረ ሁኔታ ነው እኮ። ሆን ብዬ ያደረኩት ነገር አቅደውን ብለን የገፋል። ብረት እንዳለ ታውቃለህ። እዚህ ጋር እና ገፍትሮኝ እኮ ራሴን ለመከላከል የገፋሁት
ሩኪና በእናትህ ሆስፒታል ልውሰደው። ምንድን ነው አልነቃለም። በእናትህ ምንድን ነው ሆስፒታል ከእሷ ጋር አጋጣሚ የተፈጠረ ነገር ነው። ሆን ብዬ አይደለም እንትን ያልኩት